መስሎ ነበረ ግን ቢሆንም ብዙ አንበሳዎች ላይ እየሄድኩ ነው ያለሁት ውዶቼ። ስንት አንበሳ ቆይ ልራመድ። አንድ አንበሳ፣ ሁለት አንበሳ፣ ሶስት አንበሳ፣ አራት አንበሳ ላይ እየተራመድኩ ነው ያለሁት ጋይስ። አራት አንበሳ ሰላም። እስኪ ታብታብ አድርጉ። ወይኔ ግን እናቴ ምን ጣፉ ይሆናል። ኧረ ውዴ ምንም ማስተባበሪያ ጽጭ ሲጀመር እኔ ሂል ጫማ አልወድም። አሁን ይዤ የመጣሁት ሂል ባሳይሽ የሀገር ሂል ጫማ ነው ይዤ የመጣሁት። ለምን አላውቅም። ትናንትና ራሱ እንዴት እንደለበስኩ አላውቅም። ሰላም መድኃኒዓለም አሁን እንደዚህ ይላሉ። እኔ ግን እናንተን ለማዝናናት ነው። ግን አሁን ቤቴ ስሄድ ነገም አሳያችኋለሁ። ብዙ ውድ አያምርም። አይመር ፋሽን ነው። አይመር ቢያምርሽም አንቺ መግዛት አትሽም። I'm sorry to say this. አንቺ ቢያምርሽም መግዛት አትችይም። ሜኔ ማር አትችይም። የሚቻልና ማይቻል ነገር አለ ውዴ። አንቺ ለመርሽው ብዙ ብናገር ጥሩ ነው፣ ግን አልናገርም። ለምን መሰለሽ? ይመልስልሻል። ሰላም ታይ ራፊ stop it እንዴን ቤት ታውቀሽ ነው አባቴ ሙት እንድትዝናኑ ነው። ያው ሴትን ጠይቋትኝ ምን አይነት ላስት ዊክም ምን አይነት ካንሳስ ሄዳ አሳያቸዋለሁ። የሀገር ሂል ጫማ ነው ያለኝ። እንቢ እናንተ አንዳንዶቹ አላ ጠላቶቼን ላቃጠዝም በይ ነገር ፍለጋ ነው። ሰላም ስለማልወድ ነኝ። ዛሬ ቆልቶሻል ውዴ። እስኪ በአመት አንዴ ልቆላደው አንዴም ማትሉት ጉድ የለም። እማትሉት አንዴ አሮጊት አንዴ ምንም ልሁን ውዶቼ። እስቲል መነጋገሪያ ነኝ። ደግሞ ከልየና እኔ እኮ ፌመስ ነኝ። እኔም እርጉዝ አይደለሁም። ያስረግዝ ያርግዛ። ስሙኝ ይሄ ውዴ ማንበቢው እስኪ ምን ይላል? ዛሬ ቀኑ ምንድነው? ኧረ እንዲያው ስንቱን አስተምረን እንቻለው ውዶቼ። ዛሬ ቀኑ ምንድነው? እስኪ አሜሪካን ሀገር ዛሬ ምንድነው? ጻፉላት እስኪ። ቲሸርቱ ምንድነው? ስንቱን እኮ አስተምረን እንቻለው። ከባድ የቴቴን ቤት ኪራይ ይችላል። ደግሞ ዛሬ እያለቀሰ ነበር። በሰላም ነው? ለሌላው የሚቻል ለቤት ታማኝ። ቴንክ ዩ ጋይስ። ያልተማሩ ሰዎች ዛሬ ጁላይ 4 ደግሞ ምንድነው? እስኪ ንገሯቸው። የት ያምራል? እስኪ ማን እዚህ ጋር አሳይ ልብስሽ አፍጥሽን ይሻል ያምራል። ስሙኝ ቅንድብሽ ገጠመ። ውዴ ተይው እባክሽን። ያው ስንት ሀሳብ አለብኝ መሰለሽ። እና ያሳያቸው ነው እንደዚህ በጣም የሴት ብዙ ነው። በቃሽ ራቁትሽን ሂጂ። በቃ ሻራ ብዙ ነገር አታሳይ። በቃ ብዙ አታሳይ ውዴ። ስንት የሚበላ ቡዳ አለ መሰለሽ። አሁን ይሄን ላረገው ነበር ቁጥርጥር አምሮኝ። ወይኔ ደከመኝ እናንተ። ውፍረት ጋይስ ሞፈር አያችኋ? ውፍረት እድሜ ለቱርክ ውዴ። ታዲያ ቱርክ የሄዱት ሰዎች ታዲያ ለምን ሰውነታቸው ቶሎ አይወፍርም? አየሽ፣ ናቹራል ሰውነት የራስሽ ሰውነት ሲሆን ይወፍራል፣ ይከሳል። ቱርክማ ከሄድሽማ ውዴ ለ10 ምናምን አመት ትጠቀሚዋለሽ። ሰርጀሪ በአንድ አመት ያማችሁኝ 1 አመት ነው። በ1 አመት አያወፍርም ሰርጀሪ ውዴ። ሰርጀሪ ያረገ ሰው ጥገና ያደረገ ሰው ብዙ ሺህ የከፈለ ሰው እንድትመለሽ አይደል? እስቲል ሴት በሬቦን ውዴ እያየሽኝ ነው። እስቲል ቲክቶኩን አንጫጫለሁ። ዋናው እሱ ነው ውዴ። ዋናው ጠንክረ ብሏል። ዋናው ጠንክረሽ አንጫጪ። አየሽ ሰው ተራ ነገር እንኳን ራቢት እንኳን አንጫ። ደግሞ ከልየና አላገኘች። እኔ እኮ ፌመስ ነኝ ጋይስ። ከልየና አላገኘችም መነጋገሪያ እኮ ነኝ። ሰዎች እኔን ያገኙኛል እንጂ ሰው እንትን አለም። አንደኛ ደግሞ ሲቀጥል ምንድነው የሰማዋችሁ? እስኪ አልፎ እንደው ነገር ስለምወድ ምንድነው ያሉትኝ ውዶቼ? መማርን በእልን ያገኝ እኔ እኮ በአንድ ቀን ያወቅኳት መማር አይደለችም። በነገራችን ላይ ጓደኛዬ ያልነበረችዋን ሴት ምናምን ያገኘዋል። መማርና እኔ
በቲክቶክ 5 ዓመት የምንተዋወቅ አንድ ቀን ጥል የሌለን ሁል ጊዜ ለመማር የምቆምላት የምወዳት እህቴ ደሜ ናት፣ እማም ናት። አይደለ ጋይስ? ለዛ መማርም በጣም ስለምወዳት ነው። በጣም እወዳታለሁ። ብዙ የተከራከርኩላት ልጅ ናት። አያችሁ፣ ድንገት ማንተዋወቅ ሰዎች ሆነን ተነስተን ድንገት ብድግ ብለን ወይኔ ማሪ ምናምን አላሽቃበጥንም። እማቃት ሰው ናት። ሲቀጥል ደግሞ እኔና መማር እኮ ቲጂ አለሽ እዚህ ነሽ ብንገናኝ ደስ ይለኛል። ቲጂን ባገኛት ስሙ ደግሞ ማለት ነው። ዴኔዬ ደግሞ መማርና እኔ ስንገናኝ ወይኔ መማር እንደዛ ተባብለናል። እንደ ጋይ ሰክረን ማታ እኔ አልጠጣውኝም፣ ጠጥቼ እኮ ነው አላውቅም። ወይኔ መማር ቂጥሽ እኮ ትልቅ ነው፣ ሆድሽ ጠባብ ነው፣ ወይኔ አልተባባልም። ስለምንድን ነው እኔ ያወራሁት ማታ? ስለ ባህሪዋ፣ ስለ ደግነቷ፣ ስለ ታማኝነቷ እንጂ ያወራሁት ወይኔ መማር እኮ አይኗ ትልልቅ ነው፣ አፍንጫዋ ቀጥ ያለ ነው፣ ወይኔ እንትሯ እያልኩ አላወራሁኝም። እኔ መልኳን አይደለም የመማረን የማየው ልቧን ነው። መልኳን እኔ አላቅልቄ አልጠጣው፣ አላገባት፣ አላስወልዳት፣ ምን አገባኝ ስለ መልኳ? ስለ ልቧ ነው፣ ስለ ታማኝነቷ፣ ስለ እንክብካቤዋ እንጂ ስለ ሰው ማወራ ስለ መልኩ ምን ይሰራልኛል? እኔ ከሰው የሚለየኝ ከእናንተ ጋር ልወዳደር የማልችለው ሰውን እናንተ ሰው የምታገኙት ወይ በል ወይ ሰዎች እኮ ሀገር አቀፍ እኮ ሄደው እኮ እኔ ብዙ ባወራ ደስ ይለኛል፣ ግን ይቅር ተውትኝ ጋይስ። ማርያም ብዙ ባወራ ደስ ይለኛል፣ ግን ይቅር። ጊዜ ፈጂ ነው። እሺ ጊዜ ፈጂ ነው። ማን ነው ጊዜ መላሽ ነው? ሶሪ ፈጂ አልኩኝ። ጊዜ መላሽ ነው። እግዚአብሔር መላሽ ነው። በዚህ አምናለሁ። እግዚአብሔር ሁሌም ከከፍታ ማማ ሁሌም ያስቀምጠኛል። እዚህ ሀገርም ደግሞ የመጣሁትኝ መማርን ላገኝ እንጂ ማንንም ሰው ላገኝ አይደለም። በነገራችን ላይ እኔ መገኘት ያለብኝ ቦታ ማንጫጫበት ሁሌም መነጋገሪያ መሆንበትን ነገር ነው እንጂ ሁሉ ጊዜም አሁን ለምሳሌ አበበንም ከበደንም ጫላንም ማገኘው ከሆነ ለሁሉም በቃ ምንም ሰው እንትን አይልም። አያችሁ አሁን ሰው ሳገኝ በቃ ሰው ሰርፕራይዝ የሆነ አዲስ ነገር ይዤ መምጣት የምፈልገው ሁሉ ጊዜም ማለት ነው ጋይስ። እንደዛ ነው የምፈልገው። ኧረ እኔ መልሳል ለማ አሁን ለሱም በኢየሱስ ክርስቶስ ስም ጂጂ እንኳን እኔ ጂጂ ገብርኤልን ጋይስ ቴንክ ዩ ጂጂ። ለምን መሰላችሁ? አንዳንድ ጊዜ በቃ የቅናትም ልክ አለው። ገብቷችኋል? ላይ ቅናትም ልክ አለው። በቃ ሰው ልጅ በስተት እንኳን በቃ የሆነ ነገር በሉ በኢየሱስ ስም። እኔ ምን ብዬ እንደምመከ ጂጂ ቴንክ ዩ ጂጂን አመስግኗት። ነገ እንጣላለን እኮ አንቺ እከክ ጂጂ ክያ ነገ እንጣላለን፣ ነገ አንስማማም። ግን ቴንክ ዩ ጂጂ ቢካዝ በቃ ምንድነው በቃ ተገናኘው ምንድነው የማካበድ የሰው ልጅ አስባችሁታል? ለእል ቢሆን ኖሮ ስንት ጊዜ ሙሉ ወይዘሪት እህቴ ፊንገር እህቴ ቤት ታብላለች ቤታ ተይ ነገር አትፈልጊ እህቴ ሊያ አጥንቴ ፍላጭ ሊያየ የኔ ሽቅርቅር የኔ ማርመራታ ከዚህ በፊት ማለት ነው ቤታ ካልተገናኘሽ ብላ ለሷ እልህ እኮ መገናኘት ይችል ነበር። ለስንቱ እልህ አይደለም። እግዚአብሔር ጊዜውን ይጠብቃል። ምንም ነገር በጊዜው ነው የሚከናወነው። በቃ እግዚአብሔር ቀንሽ ነኝ ደግሞ ጋይስ እንዳው እውነት እናውራ። በሁለት ቀን ብድግ ብዬ ያዘጋጀሁት ነገር የሚመስላችኋል? ኖ አይደለም። ራቢቴ መቼ ነው ሞተች አልኩት? መቼ ነው ይሄንን ፕሮግራም ያዘጋጀሁት? ራቢቴ ሀዘናል በቅርቡ ሀዘን እናዘጋጃለን ስላችሁ መቼ ነበር? ለምን እኔ እየተዘጋጀሁ ስለነበር ስለማውቀው ነው እንደሚሄድ እና እግዚአብሔር ሁሉም በጊዜ ያደርጋል። ብቻ ደስ ብሎኛል። ለጠላትም ለወዳጅም መስቀሌን እዛ ስታጠብ ሻወር ሳደርግ ኧረ ብዙ ልብስ ረስቼ የመጣው ሰው እንኳን መስቀል አይደለም ውዴ፣ መስቀሌን ስታጠብ አውልቄ ልብሴን ረስቼ ነው የመጣሁት ጋይስ። መድኃኒዓለምን ነው የምላችሁ። ልብሴን ረስቼ ከዛ ምን ይዤ በመጣ ጥሩ ነው? ኮት ሴት አይታው አይታው ማለት ነው ምን ይሰራሻል? ኮት ይዤ የመጣው ሰው ነኝ እኮ ጋይስ። ልብሴን ከሻንጣ ውስጥ እንደዚህ አጣጥፌ ማለት ነው ኮት ይዤ ላሳያችሁ። ኮቱን ቆይ ማሮች አንዴ ኮቱን እማዬ አምጪልኝ የተሰቀለውን
ከላይ የምለብሰውን ኮቱን አምጮዛለሁ። ያደሱ እሴት ራሱ ማለት ነው። እሴት ራሱ ምን ልታረጊ ነው? ለምን ሄዳለሁ ውዴ? እናንተ ይሁላችሁ ልንገር፣ እናንተ ስላላችሁኝ ሳይሆን እኔ በራሴ ነው የምመራው። ሰው አይመራኝም። ሰው አይመራኝ። ሂጂና ደፈር ብለሽ ሜዳ አልሄድም። ሞል ውስጥ የሀገር ኢትዮጵያዊ ነበር ትናንትና። ምንድነው ኮንሰርት ውስጥ የሀገር አበሻ ነበረ። ምንድነው የምታወሩት? የእናንተ ችግር ምንድነው? አሁንም እኮ እዛ ሜዳም እኮ ብሄድ ማለት ነው ችግራችሁ ምንድነው? ከማውራት ሁሉ አትሉም። ስለዛ በሰው አልመራም። እኔ በራሴ አሁን እኔም ሜዳ ሂጂ ካሌሽ ትላላችሁ። ብሄድም ታሙኛላችሁ። አሁን መማርን እንግዲህ 5 ዓመት ጓደኛዬ ስከራከርላት ስቆምላት ስወዳት የነበረችው መማር ፕላን አድርጌ ሳገኛት ከሰው ፉክክር ይዛ ቀንታ ምናምን ትላላችሁ። ማይተዋወቅ ሰው እንኳን ጓደኛ ያለው ሰው እንኳን ሲገናኝ ለነሱ ቅናት አይደለም፣ ለኔ ለቤታ ቅናት ነው። በሰው አልመራም፣ በራሴ ነው የምመራው። አያችሁ ክብሬን በመጠበቄ ሰላም እየኔውጣ ቤት እንዲህ አይነት ኃይለ ቃል ስናገር ይሄ እኮ ነው የሚያቃጥላቸው። አቦ ሰላምዬ ልጁ ጣልሽ፣ ይሄ ነው እኮ የሚያቃጥላቸው። ትከፍለው ህዝቡን በራቢት አርጋ ይላሉ። ይሄ ነው የሚያቃጥላቸው። ይሄ ነው የሚያናድ፣ ሌላ ምንም አይደለም። ይሄ ነው የሚያቃጥላቸው። ቴንኪው ሰላምዬ፣ አሁን በሰጠሽኝ ኤችኤንዲ መሄዳለ ይላል። ውይ ሰላምዬ ደገምሹ እናት አለም፣ ደገምሹ እናት አለም። ይሁን ቀሚስ እገዛለሁ። ይሁን እናቴ ቀሚስ እገዛለሁ ውዴ። አንድ ቀሚስ አይቼ ነበር ተወደደብኝ። ሂሳቡ ጫማ ለሷ ቀሚስ ተወደደብኝ። አሁን የሰጠሽኝ ውዴ ከዚህ ሀገር ከመውጣቴ በፊት ነገ በጠዋት ሄጄ አንድ ቀሚስ እገዛለሁ። እግዚአብሔር ይስጥልኝ። ጠላቶቼ ልብስ አድርጌ ቅጥል አደርጋቸዋለሁ። ቴንኪው ሰላም ያመስግኑልኝ። ሚኒሶታ ደስ ይላል። እንደጠበቁ እንደተባለው አይደለም። ይሄ በቃ ሚኒሶታ ሰው ይፈነክታሉ፣ ሰው ይደበድባሉ፣ የዘረኛ ሀገር ምናምን ነው አይደለም። ለምን እኔን አልደበደቡኝም? ትናንትና ኮንሰርት ነበር። ህዝቡ የሀገር ህዝብ ነበር። የነ ሳሚዳ ምናምን የነ ማነው አብዱኪያር የነሱ ኮንሰርት ጊዜ ነበርኩኝ። የሀገር አበሻ ነበር፣ ውጭ አበሻ ነበር። ለምን አልደበደቡኝም? አወዝዴ ለምን አልደበደቡኝም? የሀገር አበሻ ነበር ኮንሰርቱ ላይ። ለምን አልቀጠቀጡኝም? ደፋር ሆኜ ነው የሄድኩት። ጋርዴ ላይ ማን የለኝ። መማር ጋርዴ ትሆናለች፣ መማር ታስጠለኛለች ነው እንደሰማሁት አይደለም። ሚኒሶታ ይሄ ሰው ይደበድባሉ ምናምን ዘረኛ ናቸው ነው እዝናት አይደለም ጋይስ፣ ሀገሪቷ አይደለችም። ተዋት ለምንበት። ኧረ ውዴ ስለ ሀገሪቷ ተጠይቄ ነው። ይሄም ደግሞ አሽሙር ልትሉብኝ ነው። ምን ውዴ አትቃጠይ። እንደዚህ ልብ ያለሽ እንደዚህ ልብ እንዳለሽ ማለት ነው። ልብሽንም እንዲህ አድርጊው እሺ። በኢሞጂ ብቻ አይደለም እንዲህ ልብሽንም እንደዚህ አድርጊው ውዴ። ኢሞጂው ብቻ አይደለም እንደዚህ ልብሽንም እንደዚህ አድርጊው። ምን ሀወዝ ሚኒሶታ ተብዬ ተጠይቄ ውዶቼ ስለ ሀገሪቷ እናገራለሁ። ሀሜት ነው እንዴ እናንተ ሰዎች ልታብዱ ነው እንዴ? በኔ ቅናት እንዴ አትቅኑብኝ እናንተ እንጂ እኔ በእናንተ አልቀናም። ይኸው እኔ እንግዲህ አሁን ያቺኛዋ ኢትዮጵያ ሄዳለች ልትሸጎር። ስለሷ አላወራውም፣ እሷ ስለኔ አወራች። ማነው ቅናተኛ ጋይስ? ማነው ቅናተኛ? ሁሌ ቤታ በቅናት ለምን እኔም ማሳየት በመጥፎ ነው የሚያሳዩት። ይኸውልህ አሁን እኔ ያቺ ልትሸጎር ኢትዮጵያ ሄደች፣ ትቀጠቀጣለች፣ ትሸጎራለች። አንድ ቀንም ለምን ተሸጎረች ለምን ኢትዮጵያ ሄደች አላልኩም። ዛሬ መማርና ቤታ ተገናኘች ቢባሉ ሰደበችን እንዴ? ያኛውም ማዲያቱም ሞቶ ተቃጠለ። ስሙን አልጠራውን። የትም ሲሄድ አበሻ ሲያገኝ ጥሬ ስጋ ከነተሙ ጋር ሲቆርጥ ተናግሬ አላቅ ተናገረ። አዶናይ ላሽ አለኝ። አዶናይ እግሩ ላይ ወድቄ ስለ መድኃኒዓለም ቪዲዮ እንስራ ስለው አልሰራም ሄዴ ብሎ ላሽ አለኝ። ወይኔ ከዛ በኋላ ልቤ ተሰብሮ ምናምን እላችኋለሁ። አምላክ ነው። ከዛ ራሴን አጽናናው። ምን ብዬ እንዳጽናናው ታውቃለሽ? ቤታ አንቺ እኮ ፌመስ ነሽ። 11,000 ሰው ማታ ከሀገር ወጣሽ ብሎ ያየሽ ዩኒቨርሲቲ ወረደልሽ። ሰውን ራቢቴ ቀብራለ ስትይ እንቅልፉን ሳይተኛ ተንጫጫልሽ። ብቸኛ ፌመስ ነሽ ብዬ ለራሴ ነገርኩትኝ። ይሄ ነው ታሪኩ። እግሩ ላይ ወድቄ ብታይ እግሩ ላይ ወድቄ በቃ ተማጽኙ በባክ ብዬ አላሽ አለኝ። አዶናይ ግን ለምን እንደዚህ ታደርጋለህ? አስባችሁታል ውዶች? እኔ የመጣሁበትን አላማ አውቃለሁ። እኔ መማርም ብዬ እንጂ የመጣሁት እኔ እኮ ለራሴ ፌመስ ነኝ። ትቀልዳለህ እንዴ? ደፋር እንዴ! እዚህ ሁላችንም እኩል ነን ቲክቶክ ላይ። እኔም ቪው አለኝ፣ እኔም ማንጫጭ ነኝ፣ እነሱ ማንጫጭ፣ ሁሉም አንድ ነን። ስለዛ ምን ብትራስ ግን ሪስፔክት አለው ምናምን ነገር
ደግሞ አንበሳ የሰጠችው እኔ እኮ ኧረ እንደው ብዙ በኋላ ብዙ ነው ብትሆ ይሻለኛል። ገብርኤልን አንበሳ የሰጠችው ትናንትና ሰው ለማን ነው አይደለም። ተጠርቼ አግዢ ተብዬ ተጠርቼ ይኸው በአደባባይ ነው የምናገረው። ተጠርቼ መልሱም በቀጥታ ነው የምነግራችሁ። እናንተ ሞቀኝ ግን መንግስት ዝም አለ።